የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ባሳዛኝ ቪዲዮ መጥቻለሁ። ይህ ሁለት ቀን እንደምታዩት የብሬክስ ወንድም ቴዲ የማያውቀው ሰው አለ ብዬ አላስብም። እኔ አረብ ሀገር ከመጣው ጀምሮ ነው ማቀው ማለት ነው። ሳውዲ በመጀመሪያ ከብሬክስ ጋር ያሉ ነበር ማቀውና እንግዲህ ከትላንት ወዲያ በጣም አሳዛኝ ነገር ተሰምቷል። እኔ በአጋጣሚ ፌስቡክ ስገባ ነው መሲም ብሬክስም ለቀውት ያየሁት ማለት ነውና አንዳንዴ ግን ለመናገር ይከብዳል። በራሳችሁ ዜጋ፣ በራሳችሁ ወገን፣ በወንድማችሁ እንደዚህ አይነት በደል ሲደርስባችሁ በጣም ነው የሚያመው። እኔ በጣም ይገርመኛል። ማርያምን ገዳዮች ግን የምትሞቱ አይመስላቸውም እንዴ? እንዴት ነው ሰው እንዴት በራሱ በኔ በሚለው ማለት ነው፣ በዛ ላይ በጩቤ። ቆይ እኔ አንድ ጥያቄ አለኝ። በተለይ ሳውዲ አረቢያ ላይ የሚመጡ ልጆች ለስራ ነው የሚመጡት ወይስ ለመገዳደል ነው የሚመጡት? እግዚአብሔርን በጣም ነው የሚገርመው። እንዴ ሰው እንዴት ነው ጩቤ ይዞ ስራ ቦታ የሚሄደው? ማለት እንዴት እንደሆነ ራሱ በጣም ነው ግራ የሚያጋባው ማለት ነው። በተለይ ሳውዲ ላይ አሁን እየሆነ ያለው ነገር ስንት ወንድሞቻችን አጥተናል በእንደዚህ አይነት ነገር እንደዚህ እየተገዳደሉ ማለት ነውና እረ ወገኖች ምንድን ነው እየሆነ ያለ ነው? እንዴት ነው የራሳችን ደማችንን በማይሆን ነገር በጥቅም በምንም ነገርም በዘረኝነትም በሉ ስለምንድን ነው እንደዚህ እርስ በራስ የተጨካከን ነው? እረ በጣም ነው የሚያሳዝነው። እግዚአብሔርን ወዴት እየሄድን ነው? እረ ተው ቆም ብላችሁ አስቡ። እግዚአብሔርን አንድ ሰው ገደላችሁ ማለት የብዙ ሰው ህይወት ነው የምታጨልሙት። ይሄ ልጅ ዛሬ እሱ ሞቷል፣ ግን ከሱ ጀርባ ብዙ ሰዎች አሉ። ቤተሰብ አለ፣ ሚስት አለ፣ ልጅ አለ እና እነሱ ናቸው የሚጎዱት። እነሱ ናቸው ሁሌም ልባቸው እየቆሰለ የሚኖረው ማለት ነውና አንድ ሰው ብቻ አይደለም የምትገሉት። እናንተ ምን አይነት ጭካኔ እንዳላችሁ አላቅም፣ ግን ቤተሰብ በቃ ሰላም ያለው ህይወት አይኖርም። አሁን ይሄ መሰለ ልጅ ሰርቶ ያልጠገበ ብዙ ነገር የሚቀረው ልጅ እንግዲህ ባጭር አስቀራችሁትና እኔ በበስማም በጣም ይገርመኛል። ማርያምን እንዴት ለምንድን ነው ግን ክፉ ይሆን ነው ማለት በዚህ ናክል ደረጃ? በዛ ላይ የሚያመው እኮ በራሳችን እንዴ ሌላ ሰው እኮ አልመጣብንም። እርስ በራሳችን እንደዚህ እንሆናለን። እና ኧረ ተው እውነት ፈጣሪን ፍሩ። ሴጣን ራሱ እንደናንተ አይጨክንም። ለምንድን ነው ሰውን የምትገሉት እንዴ? ነገ እኮ እናንተም ትሞታላችሁ። ማንም ገሎ እዚህ ምድር ላይ ተቀመጠ የለም። ሀገራችን ላይ ሞት ነው፣ ስደት ላይ ሞት ነው። በስደት በስንት መከራ ደግሞ አልፈው ህይወትን ለማሸነፍ ብለው እንደገና የሆነ ነገር እንትን ሲጀምሩ እናንተ በዚህ መንገድ የሰው ህይወትን ታሳጣላችሁ ማለት ነውና ለምንድን ነው ይሄ ነገር የሚሆነው? ለምንድን ነው ይሄ ነገር ልባት የማይሰጠው? ሰው እንዴት እርስ በራሱ እንደዚህ ይሆናል? እውነት እኔ በጣም ነው የገረመኝ ማርያምን። እረ እኔ ጩቤ የማውቀው እኮ ድሮ በጣም ማለት ህፃን ሆኜ ነበር የማውቀው። አሁን ግን ሰው ራሱ ይዞት ነው የሚሄደው። ለጦርነት ነው እንደምትሄዱት? ለስራ ነው እንጂ ለምንድን ነው እንደዚህ ተጋግዘን ተሳስበን የማንሰራው? አብረን መኖር የማንችለው ለምንድን ነው? ዓለም እንደዚህ በተጨነቀችበት ሰዓት አባቶች በየገዳማቱ በሚያልቁበት ንጹሃን በሚያልቅበት ሀገር ላይ እኛም እንደዚህ ስደት ላይ እንደዚህ የምንሆነው ለምንድን ነው? አሁን ሌላ ሰዎች እኮ የሌላ ሀገር ዜጋ እኛ ገዳይነን ቢሉን፣ የኛ ሀገር ሰው ገዳይነን ቢሉ እኔ እነሱ ላይ አልፈርድም። ለምን አንድ ሰው በገደለው ነው የብዙ ሰው እንትን የሚባሉት ማለት ነውና እባካችሁ ተው፣ እንደዚህ አታድርጉ። ለቤተሰብ አስቡ። አንድ ሰው ብቻ አይደለም የሚሞተው፣ ብዙ ሰው ነው በእንደዚህ አይነት ነገር እና ለምን እንደዚህ አይነት ይደረጋል? ለምን ቆም ብለን አናስብም? ሰው እንዴት ነው ሰው ላይ የሚጨክነው? ለምንድን ነው የምትጨካከኑት? እግዚአብሔርን ለስራ አይደል እንደ የምትወጡት? ለምንድን ነው ማትተሳሰቡትና? አንዳንዴ እውነት በጣም ያማልና ልጁ ሳይው እግዚአብሔርን እኔ በፊት ነው በእርግጥ ማቀው፣ ግን በጣም ነው ያሳዘነኝ። ሰው እንዴት ነው አለው። ትላንትና ሳምንት አልሞላውም ይሄ ልጅ ቪዲዮ ከሰራ ማለት ነው፣ ግን ዛሬ በህይወት የለም። አስቡት፣ ልጅ ይኖረዋል ይሄ ልጅ፣ ሚስት አለው።
እንዴት ነው የምታስቡትና እኔ ምን አይነት መንፈስ ቢኖርባችሁ ነው እንደዚህ በቃ ጭክን ብላችሁ ሰውን በጩቤ የምትገሉት እንዴ? አረ በጣም ነው የሚገርመው። ማርያምን ወዴት እየሄድን ነው? በተለይ እኛ ኢትዮጵያን ምን ሆነን ነው እንደዚህ ጨከን ነው እንዴ? ሰው እንደዚህ ጨክናል? በራሱ በወንድሙ በምንም ነገር በጥቅም ሊሆን ይችላል፣ በተለያዩ ነገሮች ሊሆኑ ይችላሉ። እንዴት ቢሆኑ እንኳን እንዴት እንደዚህ ጨካን እንሆናለን? ማርያምን በጣም ነው የሚገርመኝ እኔ አሁን ደግሞ በቃ በእንደዚህ አይነት ነገር ቪዲዮ መስራት ራሱ በጣም ነው ያስጠላኝ። ምክንያቱም ምንም ለውጥ የለም። ይሄ ነገር እየተደጋገመ ነው። ብዙ ወንድሞቻችን አተናል ስደት ላይ እንደዚህ ማለት ነው። ብዙ ቅርብ 6 ወር እንኳን አይሞላውም እና እንደዚህ ተጣልተው የተገዳደሉ ብዙ አሉና በተለይ ሳውዲ አረቢያ ላይ ማለት ነው። እንደዛ ያ ሁሉ ችግር አልፋችሁ ያ ሁሉ በረሃ አቋርጣችሁ ብዙ ነገር ሆናችሁ ሳውዲ ገብታችሁ እንደገና እንደዚህ መገዳደል እንደዚህ መሆን በቃ ጭክን ያለ እኔ ከሰው እኮ ማጠብቁት ነው። በተለይ እኛ እኔ አሁን ኢትዮጵያዊ ብዬ መጥራት ራሱ በጣም ነው የሚከብደን። ለምን እኛ ስማችን ሌላ ጋር በቃ ጥሩ ነው፣ ግን እንደዚህ አይነት ሰው ደግሞ ሲኖር በጣም ይከብዳል። እና አሁን ደግሞ በብዙ እንደዚህ በመገዳደል ነው የተዋወቅ ነው። በጣም ኢትዮጵያን ይገዳደላሉ፣ በጣም ጨካኝ ናቸው ምናምን ብለው ነው አሁን የሚያስቡት ማለት ነው። ሲጀመር እያወሩትም ያሉት የሌላ ሀገር ዜጎች ማለት ነው። ቢያወሩ እንኳን እኔ መልስም የለኝም እና የሚታይ ነገር እውነታ ስለሆነ ነውና እባካችሁ የሰውን ሕይወት አትንጠቁ፣ ክፉ አትሁኑ። ዛሬ እናንተ ብትገሉም ነገ ትሞታላችሁ። ተጠያቂ እግዚአብሔር የፈጠረው ፈጣሪ የፈጠረው ነፍስ ባታጠፉ ጥሩ ነው። ተሳስበን ተዋደን እንኑር። ለዚች ዓለም በአንዴ መጥፋት የሚችል ፈጣሪ አለና እናንተ ለምንድን ነው እንደዚህ ሰው ህይወት ላይ የምትቾክሉት እንዴ? ኧረ በስመ አብ ልቦና ብቻ ይስጠን ማርያምን። አሁንማ እኔ በጣም በተለይ የኛ በጣም ሰልችቶኛል። በጣም መስማት ራሱ እንደዚህ ሚዲያ ራሱ መግባት ሰው በስንት ነገር ነው የሚጨነቀው። ስለ ሀገር አለ በየቤተ ክርስቲያኑ በቃ ብዙ አባቶች እያለቁ ነው። አንዳንዴ ዝም ማለት ራሱ በቃ እፈልጋለሁ እኔ በራሴ ማለት ነው። ምክንያቱም የምታዩትና የምትሰሙት ጥሩ ነገር ስላልሆነ በቃ ከምንም ነገር ርቃችሁ ማለት ነው። እና በጣም ነው የሚከብደው። ለወንድማችን ለቴዲ ነፍስን በሰላም ትረፍና ለእንደዚህ አይነት ለሚያደርጉ ጨካኞች የእጃቸውን ማግኘት አለባቸው ብዬ ነው ማስበው። የሚገሉ ሰዎች መገደል አለባቸው። ማርያምን በጣም ጨካኝ ስለሆኑ ማለት ነው። እንዴ ዝም ብለው እንትን ብለው የሚገደሉ አሉ አይደል? እንደዚህ አይነት ሰው ነፍስ ላይ የሚጨክኑ ሰውን የሚቆርጡ ሰውን እንደዚህ በጩቤ የሚወጉ ሰዎች ለፍርድ መቅረብ አለባቸው። ይሄ ልጅ ደሙ ነገ ይጮሃልና ደሙ መውጣት አለበት እና ብዙ ነገር እየተባለ ነው። እውነት ለመናገር መረጃው ግን እውነት ይሁን አይሁን አላቅም። በጥቅም የሚባላል በሆነ ነገር የሚባላል። ያው ሶሻል ሚዲያ ላይ የሆነ ነገር ከወጣ በኋላ ብዙ ሰው ሀሳብ ነው የሚሰጥበትና ግን እስከ ብሬክስ እስከ መልስ እስከሚሰጥ ያው በተስፋ መጠበቅ ነውና ወንድማችን ደግሞ ወይ ከባድ ነው። ማርያምን ከባድ ነው። ወይኔ እንዴት ምን አይነት ልብ ቢኖራችሁ ነው ግን እንደዚህ የምትጨክኑት? እኔ እኮ ምን አይነት ማለት ሰው ናችሁ? ሴጣን ናችሁ? በዚህ ልክ ራሱ ሴጣን የሚጨክን አይመስለኝም እኮ። ሰው እንዴት በደሙ ይጨክናል? በቃ ሌላው ይቅር። እኔ እኮ ሌላ ዜጋ መጥቶ ቢገለን ምንም ማለት አይደለም። እውነት ሌላ ነው ይባላል። እንዴት ሰው በራሱ አብራችሁ በልታችሁ ጠጥታችሁ ሰው ተዋልዶ አንድ ሀገር ሆኖ አንድ ደም ሆኖ እንዴት ነው የምንገዳደለው? ግን የኛ መጨረሻ ምንድን ነው? ነው አሁን የዓለም መጨረሻ ደርሷል። እግዚአብሔርን እኔ እንደዛ ብዬ ነው የማስበው። ቤተሰብ ይሄንን ይመስላል። በጣም ከባድ ነው። ብቻ ጸሎት አድርጉ። ያለንበት ነገር በጣም ከባድ ነው። አገር ዓለም ተጨንቋል። በአሁኑ ሰዓት ሰው ራሱ ላይ ሰው በሰው ላይ ጨክኗልና ጸሎት ነው ዋናው ነገር። ወደ እግዚአብሔር መጮህ ነው ወደ ፈጣሪያችን። እና ቤተሰብ የዛሬ ቪዲዮ ይሄንን ይመስላል።
ላይክ ማድረጋችሁን እንዳትረሱ ማለት ነው። ፍትህ ለወንድማችን፣ ፍትህ እንዲሰጠው እንፈልጋለን። ገዳዩ ለፍርድ እንዲቀርብ እንፈልጋለን ማለት ነው። ሰላማችሁ ብዝት ይበልልኝ።